ራት ሰዓት እንገናኝ። መልካም እንግዲህ ወደ ራት እስከምንሄድ ምሳም በዚህ ሁኔታ አውጥተናል። እንዳትረሱት ላይክ መልካም ቆይታ ይሆንላችሁ። ራት ሰዓት እንገናኛለን። ምሳዬ ይሄን ይመስላል። እኔው የእናንተ ደካማ ከዚህ በተረፈ ወደ አሰራሩ ንግባ ማለት ነው። እሺ ውዶች፣ እስኪ ባሚያ እንስራ በዶሮ ማለት ነው። እና እንዴት ናችሁ? ሰላም ሰላም ቤተሰብ ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን ነው። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ሰላም እንድትሆኑ ለምትሆኑ ደግሞ ባለሙሉ ተስፋ ነኝ። እንዴት ናችሁ? እናንተ ጋር ሁሉ ሰላም ነው? ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ እና አመሰግናለሁ ለሁሉም ነገር። እስኪ ባሚያችን ይሄን ይመስላል። ፍሬሹ ቢሆን የተሻለ ነው። እኛ ቤት ግን ፍሬሽ ሳይሆን እንደዚህ በእንትን ነው እና ፍሬሽ አንጠቀምም። ይሄ አያችሁ በኪስ ፍሬዘር ነው የሚቀመጠው። ከፍሬዘር በውሃ ዘንዝፌ በረዶን አስለቅቄ ነው የምጠቀመው ማለት ነው። ፍሬሹ ሲሆን በጣም ደስ ይለኛል ማለት ሌላ ቤት ነው ፍሬሽ መስ ሲጠቀሙ ያየሁት። እኛ ቤት አሁን ያለሁበት ቤት አይጠቀሙም። እና ግብአቶችን ላሳያችሁ እስኪ። ግብአቶች ምን ምን ያስፈልጉታል? ባሚያ በዶሮ በስጋም ስንሰራ አንድ አይነት ነው፣ ያው ለውጥ የለውም ማለት ነው። ያው እዚህ ጋር ላሳያችሁ 2 ፍሬ ቲማቲም እጠቀማለሁ ማለት ነው። እኔ ካሮት 1 ፍሬ፣ ምክንያቱም ባሚያ ስላለው ብዙ እንዲበዛ አልፈልግም አትክልቱ ማለት ነው። እና ላሳያችሁ፣ አያችሁት? እንዲታያችሁ ብዬ ነው ከዚህ ጋር ያነሳሁት የምከታተፈውን ነገር። አንድ ትንሽ ከሆነ 2፣ ትልቅ ከሆነ 1 ነው የምጠቀመው። 1 ፍሬ ድንች፣ ቃሪያ ቀዝቃዛው ማለት ነው ያቃጠለው ቃሪያ 1 ፍሬ እና ያው 4 ደግሞ ኩሳ እጠቀማለሁ። 2 ፍሬ ቲማቲም፣ 3 ፍሬ ያው ሽንኩርት እንደፈለጋችሁ መጨመር ትችላላችሁ፣ ማብዛት ትችላላችሁ ለማለት ነው። ማሳነስ እንኳን አይቻልም ማለት ያው ሳሉና ነው በአረብ ሀገር። እኛ ጋር እንኳን ወጥ ነው የሚባለው። ስንሰራ ሽንኩርት ግዴታ መብዛት ስላለበት ነው። ካሮት 1 ፍሬ ነው የምጨምረው። ሌላ ምን ያስፈልገኛል? ሎቆ ብዬ ነው። እዚህ ጋር ነጭ ሽንኩርት 1 ሙሉ ያስፈልገኛል። እዚህ ጋር ደግሞ 1 ግማሽ ዝንጅብል አለ። ከዚህ ላይ ራሱ ቀንሳት አለው ማለት ነው። እችን ነው ዝንጅብል የምጠቀመው፣ አላበዛበትም። ይሄ ዝንጅብል፣ ነጭ ሽንኩርት 1 ሙሉ ነጭ ሽንኩርት ነው የምጠቀመው። 1 ዶሮ ነው ተጠቃ 1 ዶሮ እና 1 ታፋ ሌላ ጨምሬበት ነው የሰራሁት። እናንተ እንደፈለጋችሁ ዶሮውን የምትጨምሩት እንደ ቤተሰቦቻችሁ ማለት ነው። እና እኛ ጋር ደግሞ ዶሮ ስንገነጣጥል እንደዚህ ነው። አሁን ሌላ ቤት ይሄን ለ2 ነው፣ እኛ ጋር እንደዚህ እንገነጣጥላለው። ይሄ ደግሞ ፈረሰኛውን ለ2 ቆርጠዋለሁ። ልክ እንደ ኢትዮጵያ ደግሞ መላላጫውን እንደዚህ ልክ እንደ ኢትዮጵያ ነው ማውጣው እኔ እንትን ስሰራ ወጥ ስሰራ ወይ ሳሉና ስሰራ። ሌላውን ያው እንደነሱ ነው የምቆራርጠው ለማለት ነው። እና ወደ አሰራሩ እንሄዳለን። እና ከታትቼ ልመለስ ማለት ነው። በአንድ እጅ ስለሆነ የምቀርጸው አይመቸኝም። ለዛ ልከታትፍና ቆራርጬ ምናምን ስሰራ አብረን ነው የምንሰራው። ብቻዬን አልሰራም፣ አብረን እየተመካከርን እንሰራለን ማለት ነው። ኮሜንት ላይ የተሳሳቱት ነገር ካለ የሚጨመር ሌላ ነገር እናንተ ያው ሁሉም ቤት የተለያየ የሚሰራው ሌላ የሚጨመርበት ነገር ካለ ምናምን ያነሰው ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እወዳችኋለሁ። ከታትፌ ልመለስ ማለት ነው ውዶቼ። ከታትፌ ተመለስኩ ማለት ነው። ነጭ ሽንኩርቱን አብረን እናወጣለን። ሳህኔን ሰብሬው ነበርና ይሄው ሽንኩርቴን ከተፍኩ። ቲማቲም እና ቃሪያ ያው አንድ ላይ የሚገባውን አንድ ላይ ነው የማደርገው እኔ። ለምን እቃ ብዙ እቃ ማቀባባት አልወድም። እዚህ ጋር ቲማቲም እና ቃሪያውን አድርጌያለሁ። እዚህ ጋር 3ቱንም አይነት ነው፣ ካሮቱን፣ ድንቹን፣ ኩሳውን አንድ ላይ ስለምጨምረው 3-4 ሳህን ማስነካቱ ማቀባባት ነው የሚተርፈኝ። ለእኔ ነው ስራው የሚበዛው ማለት ነው። እና እኔ አሁን አረቦች ስራ ሲሰሩ አልወድም። እግዚአብሔር ይመስገን የኔ ሴትዮ ኩሽና ገብታ ሰራ። በፊት ያለውበት ቤት አብረን ነው የምንሰራው። እቃ አይተርፈንም፣ ማንኪያ አይተርፈንም። እቺም አንድ ጊዜ ሰርታ ታውቃለች አብራኝ። ማንኪያ ሙሉ ከበት ላይ ያለው ማንኪያ ይወጣል። ተቀምሳለች፣ ታስቀምጣለች። 30 ጊዜ ነው የምትቀምሰው ምግብ ስትሰራና አልወድም እኔ እቃ ማቀባባት ማለት ነው። እና ሽንኩርት ቲማቲማችንን ነጭ ሽንኩርታችንን እንወቃለን። ያው አንዳንድ ቤት ፈጭታችሁ ታስቀምጣላችሁ፣ አንዳንድ ቤት ደግሞ መጨፍለቂያ አለ። እንደየቤታችን ነው እንግዲህ። እኛ ቤት ደግሞ ድሮ በማሽን ፈጭቼ ያስቀምጥ ነበረ።
እና አንድ አዲስ ሰራተኛ መታ ነበር። እንትኑን ጥላው ሄደች። የሆነች ትንሽዬ እንደ መርፍትን እንደዚህ አይነት ነገር አለች እንዲህ የምትገባ እሷ ከቆሻሻ ጋር ትውደቅ። ምንም የማውቀው ታሪክ የለም። ጠፋብኝ እላችኋለሁኝ። ያው እሷም አልገዛም ብላ እንደዚህ ልቀጥኩ ነው ሽንኩርት የምጠቀመው ለጊዜው ማለት ነው። አንድ ዕቃ እዚህ ቤት ከጠፋ ወይ ከተበላሸ አይገዛም። ምክንያቱም ራሳችሁ ስለጣላችሁ እንደፈለጋችሁ ተጠቀሙ ብለው እንደፈለግን እንትን እንላለን እንጂ ዕቃ አይገዛም። ድጋሚ ቅጣት ነው ቅጣት። እዛ ነው እላችኋለሁ። አሁን ይሄው እንዳለ ተበላሽቶብኝ ማሽኔ፣ የጁስ የብርቱካን መፍጫ ሁሉም አንድ ላይ ነበር የተገዛው። አንድ አይነት አንድ ላይ የብርቱካን ሽንኩርት እና የሚፈጭ ነበርና አሁን ብርቱካን ጁስ ራሱ ስሰራ ልክ ጁስ መፍጫ አለ በሱ ፈጭቼ እንደገና በወፊት ነው ማጠለው። ምክንያቱም በቃ ራሳችሁ ስለጣላችሁ አያገባኝም። እንደፈለግሽ አድርገሽ አምጪ የቱን ፍጩ ዱቄቱን አምጪው ነገር ነው እኛ ቤት እና እላችኋለሁ። በፊት አሁን ደስ ይለኛል ብርቱካን ስጨምቅ ማሽኑን ከፍታለሁ። ቁርጥ ቁርጥ አድርገውና እንደዚህ ሳዞረው ጭምቅ አድርጎ ውሃውን ብቻ ነው የሚያወጣው፣ ቆሻሻውን እዛ ይገባል። አሁን ግን በወንፊት አጥዬ ነው ራሱ የምሰጣቸው። ብርቱካን ስጨምቅ በጣም አዛ ነው የሚሆነው። ቁርስ ሰዓት ላይ ሲያስጠላኛል ጠዋት ብርቱካን መጭመቅ። እና አንዳንዴ ነባር ሰራተኞች መጥፎች አሉ። አዎ ቤት ውስጥ የቆዩ ሰራተኞች ብዙ ልጆች መጥፎ አሉ። እንደ ማዳም ልሆን የሚሉ ልጆች አሉ። እነሱን እኔ በጣም ነው የምመጣለው። ምክንያቱም እኔም ደርሶብኝ ስለማቅ በጣም መጥፎ የምትባል ልጅ ገጠማኝ ነበር። መጥፎ በመጨረሻ ደረጃ ተደባድበን ነው ያቆመችው። ማለትም የመጣውን ሰራተኛ በጥፊ ነው የምትመታው። እሷ ያለችው እንጂ የሚሰማው ሌላው ሰው ያወራው አይሰማም። 12 ዓመት እዛ ቤት ሰርታለች። ኢቭን እኔ እዚህ ስመጣ ልጠፋ ሁሉ ተነጋግሬ ምናምን እንደገና የሆነች ልጅ አትጥፊ ምናምን ብላ መክራኝ ወደ ቢሮ ልሄድ ስል አሰሬ በቃ ነው ያስተካክላለሁ ምናምን ብላኝ ነው ያስተካከለችልኝ። እና መጨረሻ ላይ ተደባደብን። ከዛ በኋላ ተከባበርን እላችኋለሁ። አንዳንዴ ራስን ማስከበር የሚባል ነገር አለ። እኔ ሰው ሲንቀኝ አልወድም በህይወቴ። ሰውንም እኩል ነው ማየው ማለት ነው። ማንም ምንም ነው። ከዛ 2 ቀን 3 ቀን ለመንኳት ተያልኳት እምቢ አለችኝ። መጨረሻ ላይ ማንም ከማንም የሚያንስ ነገር የለም እና ከዛም በኋላ ተደባደብን እላችኋለሁኝ። ከዛ ሁለታችንም ተከባብረን በፍቅር 2 ዓመት ሰርቼ ከዛ ቤት ወጣሁኝ። በቃ ማለት ድጋሚ አልቀጠልኩም። ምክንያቱም በጣም የሚያስጠላ ነበረ። ወሬ ከዚህ ወደዛ እንደዚህ ታመላልሳለች፣ ከኛ ወደ አሰሪዎች፣ ከአሰሪዎች ወደኛ እና በጣም ያስጠላ ህይወት ነበርና 2 ዓመት ሰርቼ በጣም ምርጥ ቤት ነበር። በጣም ማለት ነው ስራ ይበዛ፣ ሰዎቹ ክብር አላቸው ለሰው፣ ግን እሷን ብቻ ነው መስማት የሚፈልጉትና በዛ ምክንያት 2 ዓመት ብቻ ሰርቼ ወጥቼ እዚህ ቤት ገባሁ እላችኋለሁ። እዚህ ቤት ትንሽ ስራ ይበዛል እንጂ ያው እንደዛ ነገር የለም እላችሁ ፈልጌ ነው። እና አዲስ ሰራተኞች ስትመጡ አንዳንዴ ስራ አስተውላችሁ ስሩ ልል ፈልጌ ነው። ምክንያቱም እኔ አሁን አዲስ ሰራተኛ ሲመጣ አልወድም ማለት ለምንድነው ታውቃላችሁ? ሴትዬ ትንሽ ኃይለኛ ነገር ነች። 5 ቀን ቼክ አለ አይደለም? የ5 ቀን ቼካቸውን ሲያጨርሱ ሊሄዳሉ አንዳንዶቹ እና እቃ አበላሽተው ይሄዳሉ። አሁን የሆነ ሰዓት ላይ ማሽን ውስጥ መጭመቂያ ውስጥ የልጆች ፓንት ገብቶ እኔ ስንት መከራዬን አይቼ መጨረሻ ላይ በቃ በስንት መከራ እስኪ ቆይ እዚህ ጋር ለምን ቼክ አላደረገውም ብዬ የመጭመቂያውን እንትን ይሄ መሀል ላይ ያለው ለዚህ እያዞርኩ እንደዚህ አያችሁ፣ እንዲህ ስታደርጉት በዚህ ጋር ይታያል። አይ መጭመቂያ አይታችሁት ከሆነ እንደዛ አድርጌ አግኝቼው አወጣሁት። አንዴ ደግሞ እስከ አፍንጫው ልብስ ሞልታ አጥባ ማጠቢያውም ተበላሸ። ሰዎቼ ደግሞ እንደነገርኳችሁ አያሰሩም። እቃ ከተበላሸ ተበላሸ፣ አለቀ፣ አያገባንም ነገር ነው። እና ከዛ በኋላ እኔ ምን አልኩኝ፣ በቃ ሰራተኛ አታምጪ፣ እኔ አልፈልግም። ምክንያቱም አንቺ አምጥተሽ አታስቀምጭም ሰራተኛ። በ5 ቀን በ6 ቀን ትልኪያለሽ። እዚህ አበላሽተው ሄዱት ደግሞ ለእኔ ነው ዳም የሚሆነው። ስለዚህ እኔ ሰራተኛ ማልፈልግ ብቻዬን ብሰራ ይሻለኛል ብዬ ከዛ በኋላ ሰራተኛ እንዳታመጣ አደረኩ። እኔ 2 ዓመት ስጨርስ ብሄድ ይሻለኛል። ምክንያቱም እሷ እንትን የላትም ማለት ሴትዮዋ በጣም ጩኸታም ነች፣ አትንኩኝ ባይ ነች።
በክብሯ ማለት እንድታከብሯት ትፈልጋለች። እሷ ግን ሰው ማክበር አትፈልግም። በቃ ማለት በጣም ትንቃለች። የምትንቅ ሴትዮ ነች እና ልጆቿን ደግሞ የሚነካባት ሰው አትወድም። ተኮሳትሮ የሚያይባትን ሰው አትወድም። በቃ ማለት እናንተ ተኮሳተራችሁ ልጆቿ ላይ ማለት ምን እናላችኋለሁ። በቃ እስኪ ወደ ስራችን እንግባ። ወሬያችን እናቁምና ዘይት ልጨምር። እሺ ከዛን በኋላ ምንድነው የምጨምረው? ሽንኩርቴን። አሁን ሁሉ ነገር ስለጨራረስኩ መጨማመር ብቻ ነው እንጂ ጊዜ ሰዓት አይወስድብኝም። ሰዓትም እየሄደ ስለሆነ ማለት ነው። ሰዓትም ሄዷል። ሰዓቱን ጨምር አድርጌ ቶሎ በኋላ ላይ ቀንሰዋለሁ። ከቁላለሁ በኋላ ሳቁላላ እኔ በጣም ብዙ ሰዓት ይወስዱብኛል። ብዙ ሰዓት ማለት ምግብ የሚጣፍጠው ከማቁላላት እንጂ ቅመም ስለበዛ ዘይት ስላለበት አይደለም። ምግብ የሚጥመው ከማቁላላት ነው። በጣም ከታሸ ከተቁላላ ምግብ የማይጥምበት ምንም አይነት ምክንያት የለውም ማለት ነው። እና ግዴታ መቁላላት አለበት። ለዛ ሰዓት ይወስድብኛል እኔ ጋይስ እንደነገርኳችሁ ስለረፈደብኝ ቶሎ ነው የምሰራው። እሳቱን ጨምሬ ያያችሁ ሽንኩርቴ ራሱ አየር ላይ ብራውን እየሆነልኝ ነው ማለት ነው። ምክንያቱም ሰዓት ረፍዶብኛል። አርፍጄ የጀመርኩት ሳጸዳ ቆይቼ ማለት ነው። አንዳንዴ የሆነ ጫጫነኝ ነገር አለና ተኝ ለኝና ማለት ነው። ሳጸዳ በየክፍሉ 10 ደቂቃ 20 ደቂቃ ተኛለሁኝና እንደዛ ሳረግ መሰለኝ ረፈደብኝ። አንዳንድ ቀን የሆነ ነገር አለበት። ገና ስነሳ የሆነ የሚጫነኝ ኳፍ ይተኝባል እና ለዛም ረፍዶብኛል። ሳጸዳ ቆይቼ ነው የመጣሁት። ኦልሬዲ ቶሎ እላለሁኝ ማለት ነው። ፈጠን አድርጌ እየሰራው ሳልሳ ላይ የቲማቲም ድልህ ወይንም ደግሞ ጦማት ሳልሳ ይባላል። ይሄ እጨምራለሁ። አላበዛም። ሴትዮዬ በጣም ሳልሳ ሲበዛ አትወድም። ልብ ያማታል። በዛ ላይ ነፍሰ ጡር ስለሆነች ያቃጥላታል። ወይኔ ልቤ ጠፋ። ዶሮ ነበር መጥበስ የነበረብኝ። አያችሁ ዶሮውን ሳልጠበስ እንትኑን ጨምርኩት። ይቅርታ እሺ። ዶሮ ነው መጥበስ ያለባችሁ፣ ቲማቲም ሳትጨምሩ። እኔ እራስቼ ዶሮውን ስለረፈደ ቀልቤ ሂዷል። ነገሩ እዚህ ጋር ሙሉ ችግር የለውም። ዋናው ነገር በጣም ማቁላላት ይጠይቃል እንጂ የመድኃኒዓለም ያለው ቀልባችን የት እንደሚሄድ አላውቅም። በጣም ነው ቀልባችን የሚጠፋው። ማንኛውም እንዲያርገው በጣም መጥበስ ነው ያለብን። አያችሁ ውሃ ወለደብኝ። መጀመሪያ ዶሮውን እንደተጠበሳችሁ ቲማቲም ሳትጨምሩ እንደዚህ አይሆንም። መጀመሪያ ዶሮ ነው መጥበስ ያለባችሁ። እሺ እናንተ ስትሰሩ ማለት እኔ እራስቼ ነው አሁን ስለቸኮል ዶሮውን መጥበስ ሲገባኝ እንትን አደረኩት። መጀመሪያ ቲማቲሙን ጨመርኩት። ከዛ ይሄንን ጨምራለሁ። ቅመም ጨምሬ ያረብ አንዳንድ ጊዜ እኮ ቀልባችን ወዴት እንደሆነ አናውቅም። ቅመም ምናምን ጨማምሬ ልትመለስ አይቻልም። ማማሰሉ አልተመቸኝም። በአንድ ጊዜ ግን ውሃ እየመጠጠ ነው። ቅመሙን ልጨምረው ነው። እና 2 ደረቅ ሎሚ በቢላዋ እንደዚህ በሳስታችሁ ታያችሁት። ጥቁርም አለ ይሄም አለ፣ ይሄ ከለርም አለ። ደረቅ ሎሚ ነው እና ጨምሩታላችሁ። ታጥባሉ ጀምራችሁ ማለት የሎሚ ጣዕሙ እዚህ ላይ
ዶሮ መረቁ ላይ እንዲኖረው ማለት ነው። በጣም ነው የሚያስፈልገው እንዲጥም። አሁን ይሄን ልጨምር ነው ማለት ነው። አትክልቱ ልጨምር ነው። አንድ ላይ ጥብስ አድርጓለሁ። ምክንያቱም ለምንድን ታውቃላችሁ? ድንቹ ዶሮ ቶሎ ይበስልና ይበጣጠሳል። ድንቹ እንዲበስልኝ ስለፈለኩ ነው የጨመርኩት። ምክንያቱም ዶሮ ሲበስል አይቆይም። ስጋ ሲሆን ግን አቁላተን ጨርሰን ውሃ ከልሰን የምንጨምረው አትክልት። ዶሮ ሲሆን ግን ዶሮ ደግሞ ቶሎ ይበስላል። ዶሮ ከበሰለ በኋላ ድንች ከጨመረ ድንቹ እስኪበስል ዶሮ ይበጣጠስብናል ማለት ነው። ባሚያው እንኳን 30 ደቂቃ ይበቃዋል። የቲማቲም ድልህ ወይንም ደግሞ ጦማት ሳልሳውን ጨመርኩት። አላሳየኋችሁ በአንድ እጅ ስለሆነ በማንኪያ አይወጣልኝም። በዛ ጨመርኩት። ግን ለእናንተ እንደዚህ ከጨመርኩት በኋላ አላሳያችሁ ብዬ ነው መጨመር እንጂ ብዙ አልጨመርኩም እኔ። ምክንያቱም አንደኛ ሴትዬ ነፍሰ ጡር ነች እና ያው ደርሳለች ለመውለድ። ለዛ ያው ታውቁታላችሁ ሴቶች የወለዳችሁት የሆነ ልባችን ላይ የሚገነፍል ነገር አለ ፀጉር ሲያወጣ ምናምን ይባልና እንደዛ እያደረጋች ስለሆነ ምግብ ላይ ራሱ ባህሪዋ በጣም አልመቸኝ ብሎ ሲቃይን ነው የምታሳየኝ። የምትበላው አይስማማትም እና ለዛ ሳልሳ ቲማቲም ሳልሳ አላብዛም። ቲማቲም እንትን ይላል ያቅራል፣ ታውቃላችሁ? ከበዛ ያቅራል፣ ጥሩ አይደለም። ውሃ ልከልስበት ነው። ተመለስኩበት። ይሄ አሁን ለአንድ ሰዓት ቀስ ባለ እሳት እንትን ይላል ማለት ነው፣ ይበስላል። ከዛ ቀስ ብሎ ሲበስል ያፍጣል። አሁን ባሚያውን ጨምራለሁ ማለት ነው። አሁን ነጭ ሩዝን ነው የምሰራው። ነጭ ሩዝን እንቀቅላለን። ይሄ ትክትክ እስከሚል ድረስ እንጠብቃለን። መድኃኒዓለም እስኪ መለሳለሁ። ሩዝን ውሃ ልጣድና ውሃ ልጬ ልመለስ። ቤተሰብ ያው ሩዝን እንግዲህ እዚህ ላይ እየበሰለልኝ ነው። ሳሉና ሲሆን በነጭ ሩዝ ነው የሚበላ። ወጤን በዛው ልየው። ይሄን ይመስላል። እየደረሰ ወጡም እየደረሰ ነው። አሁን ትንሽ ነው የሚቀረው። ድንቹ ገና እየበሰለ ነው ማለት ነው። ድንቹ ልክ ብሎ ካልበሰለ እንትን አይለኝም፣ አይመስጠኝም፣ አልወድም። ድንቹ በጣም መብሰል አለበት። ቤተሰብ እዚህ ላይ ደርሰናል። ይሄው ነጭ ሩዛችን ቆየ ከወጣ ሩዝ እንኳን ያው ሩዝ አይቆይም። ይሄን ስጠብቅ ነው። ይሄው ሳሎናይም ይሄንን መስሎ ወጣ እላችኋለሁኝ። ያው እንደምታዩት ሳልሳኔ አላበዛውበትም። ምክንያቱም ሳልሳ አትወዱም ብያችኋለሁ። እንደ ቤታችሁ የምትወዱም ካላችሁ ግን ባይበዛ ባይነኝ እኔ ማለት ጥቅም የለውም የቲማቲም ድልሁ መብዛቱ ቶማት ሳልሳው ማለት ነው። እና እንደዚህ ሲሆን ወደ ኦሬንጅ ከለር ሲሄድ ያምራል ማለት ነው። እና ይሄን ይመስላል። መልካም ቀን ብያችኋለሁ። እኔ ምሳዬን እንደዚህ ጨርሻለሁኝ። እራት ሰዓት እንገናኝ። መልካም ቀን ውሎ ይሁንላችሁ። ለሁላችንም መልካም ቀን ይሁንልኝ። እወዳችኋለሁ። እንዳትረሱት ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። አዳዲሶቹን አበረታቱኝ። እኔ የእናንተ ደካማ እህት ነኝ። እሺ አበረታቱኝ፣ አሳድጉኝ። ያው ዝም ብለው ሌላ ነገር የሚያወሩትን ሁሉ እያሳደጋችሁ አይደል? በድራማ ህይወታቸው ትምህርት የማይሆነውን ነገር ለኛ ምንም አይነት ትምህርት የማይሰጥ የሌለ ነገር እያመጡ እንኳን እነሱን እያበረታታችሁ አይደል እንዴ? ምን ሰራ ልጆችን ለምንድን ነው ግን ማታበረታቱን? ለምንድን ነው ላይክ ማታደርጉን? ለምን ሰብስክራይብ ማታደርጉን? ለምን የሚሰራ ሰው አይወደድም?
እና የሚወደደው ሀሜት ያመጣ ሰው ወይንም ደግሞ ያልሆነ ነገር ይኸው እያመጡ እዚህ ድግምት እያሉ ሴጣናዊ ነገር እያመጡ ለሚያደርጉት በ5 ደቂቃ ፖስቶ 1 ሰዓት ሳይሞላውት ስንት ላይ ቪውስ ነው ያላቸው? ስንት ላይክ ነው ያላቸው? ስንት ኮመንት ነው? ስንት ሼር ነው ያላቸው? ለምንድን ነው እኛ ግን የሚሰራ ሰው ማንወደው? የሚሰራ ሰው ማበረታታት አንፈልግም፣ ማየትም አንፈልግም። ለምን እንደሆነ አይገባኝም። እና ለማንኛቸውም አበረታቱኝ እላችኋለሁ ውዶቼ። ያው